ዘንዶን አሸንፏል፣ ስሙን በክብር ጽፏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኖርና በመጋቢት ወር የሚነበብ የሚጸለይ ሊቀ መላእክት ቅዱስ ሚካኤል ያደረገው ታምር ይህ ነው። የቆሎንያ አውራጃ ሰዎች ወገን የሚሆን ስሙ ቂሶን የሚባል አስቀድሞ እምነት የሌለው ፍጹም ባለጸጋ የሆነ አንድ ሰው ነበረ። እርሱም ሩቅ መንገድ መሄድን የሚያዘወትር እግዚአብሔርን የማያውቅ መሰግልና ጣዖት የሚያመልክ ነበር። እንዲህ ሆኖ በስንፍና ሲኖር እግዚአብሔር ሊያድነው በወደደ ጊዜ በመርከብ ተሳፍሮ ሲሄድ ቆሎንያ ወደምትባል አገር ደረሰ። የዚያች አገር ሰዎች ግን እግዚአብሔርን ያመልኩት ነበረ። ከዚያችም አገር የደረሰው በኅዳር 11 ቀን ነው። በዚያች ቀን ቀትር በሆነ ጊዜ ይኸው ቄሶን የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ፊት ለፊት አልፎ ወደ ገበያ ሄደና ነጋዴያን ምዕመናን ለቤተ ክርስቲያን የሚገባውን አልባሳቱን መብራቱን ሲያዘጋጁ አይቶ ፈጽሞ አደነቀ። ከመሸም በኋላ በዚያ ቦታ ተሰብስበው የሰርግ ጸሎት የሚያደርጉትን ሰዎች ተመለከተ። ያማረ የተወደደ የሚሆን ያቀረቡትንም ምስጋና ሁሉ አዳመጠ። ከጣዕመ ዝማሬውም የተነሳ ልቡ ስለተመሰጠ በቅጽረ ቤተ ክርስቲያን ተኝቶ አደረ። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዳግመኛም በዚያች ሌሊት ካህናት፣ ሊቃውንት፣ መምህራን የነግ ጸሎት ይጸልዩ ዘንድ ተሰበሰቡ። ያም ሰው ስላየውና ስለሰማው ምስጋና ሁሉ ፈጽሞ አደነቀ። ዳግመኛም በነጋ ጊዜ ሄዶ በዚያች አገር ከሚኖሩ ሰዎች ወገን የሚሆኑ 2 ወንዶች ክርስቲያኖች ጋር ተገናኘና ወንድሞቼ ሆይ በዚች አገር ውስጥ ብዙ ደስታና ምስጋና ስሰማ ያደርኩት ስለምንድን ነው ብሎ ጠየቃቸው። እነሱም ዛሬ ኅዳር 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል ስለሆነ እናከብራለን። እሱ ስለኛ ፈጽሞ ይቅር ይለን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ እግዚአብሔርን ይለምንልናልና አሉት። ያም ሰው መልሶ ከሱ ጋር አነጋገር ዘንድ እለምነውም ዘንድ ከክፉ መከራ ሁሉ ያድነኝ ዘንድ ወዴት አለ አላቸው። እነርሱም መልሰው ፈጽመ እንደኛ ክርስቲያን እስክትሆን ድረስ ዛሬ ታየው ዘንድ አይቻልህም። ክርስቲያን ብትሆን ግን የምትለምነውን የምታየውን ባለሟሉን ብቻ ሳይሆን ጌታውን ኢየሱስ ክርስቶስንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቃለህ፣ እሱም ከክፉ ነገር ሁሉ ያድንሃል አሉት። በክብር ጽፏል፣ ዘንዶን አሸንፏል፣ ስሙን በክብር ጽፏል። እርሱም መልሶ ወንድሞቼ ሆይ ክርስቲያን እንደሆን ከእናንተ ጋር ተወስዱኝ ዘንድ እማልዳችኋለሁ፣ ሚዛን ወርቅ እሰጣችኋለሁ፣ ልቦናዬ ከእናንተ ጋር አንድ ሆኖ ወደ ሃይማኖታችሁና አምልኮታችሁ ተመልሷልና አላቸው። እነዚያም ሰዎች አባታችን ጳጳሱ እስኪጸልይልህ ድረስ በአብ በወልድ በመንፈስ ቅዱስም እስኪያጠምቅ ሜሮንም እስኪቀባ ድረስ እንደኛ ክርስቲያን ልትሆን አይቻልህም አሉት። በነጋውም ወደ እነርሱ ዘንድ መጥቶ እናንተ ደጋግ የምትሆኑ ወንድሞቼ ሆይ ወደ እናንተ መጥቼ ያለሁና ተቀበሉኝ፣ የነገራችሁኝ እሱ እግዚአብሔር ለሁላችሁም ዋጋችሁን ይሰጣችሁ ዘንድ አላቸው። እነዚያም ምዕመናን ያንን ሰው ወደ ጳጳስ ወሰዱት። ጳጳሱም ያንን ሰው አንተ ከወዴት አገር ነህ? ከዚህስ በምን ምክንያት መጥተሃል? አለው። እርሱም መልሶ ቆሎንያ የምትባል አገር አውራጃ የመጣው ሰው ነኝ አለው። ጳጳሱም እንደኛ ክርስቲያን ትሆን ዘንድ ልብህ ይወዳልን? አለው። ያም እንግዳ ሰውዬ አዎን አባቴ፣ በዚች አገር ባየሁትና በሰማሁት ሁሉ ልቤ በጣም ተደስቷል። ስለዚህ ክርስቲያን እሆን ዘንድ እወዳለሁ አለው። ጳጳሱም ከአማልክት ወገን በማን ታመልክ ነበር? አለው። ያም ሰው መልሶ እኔ በፀሐይ አመልክ ነበር አለው። ጳጳሱም ፀሐይ በገባ ጊዜ በምድር ላይ ጨለማ መከራ ያገኝሃል፣ ይረዳ ዘንድ ወዴት ታገኘዋለህ? አለው። ያም እንግዳ ሰው መልሶ አቤቱ በረከትህ ቸርነትህ ትደረግልኝ ትድረሰኝ፣ አጥምቀኝና በዚች አገር እንዳሉ ሰዎች ሁሉ ክርስቲያን ታደርገኝ ዘንድ እማልድሃለሁ አለው። ጳጳሱም በአገር ሚስት ልጆች አሉህን ብሎ ቢጠይቀው እሱም አዎን አሉኝ አለ። ጳጳሱም ስለዚህ ነገር ዛሬ ልናጠምቅህ አንችልም፣ ወደ ቤተሰቦች በሄድክ ጊዜ እንዳትክዱ፣ እርስ በርሳችሁም እንዳትለያዩ፣ የተቀበልከውን ጥምቀትን ሃይማኖትን እንዳታፈርሱ፣ ክህደት አስቀድሞ በሴት ተደርጓልና ነገር ግን ልቦናዋ ቢወድ አብራችሁኑ ክርስቲያን አድርጋችኋለሁ አለው።
ያም እንግዳ ሰው በኤጲስቆጶሱ ዘንድ ይህንን ነገር በሰማ ጊዜ ፈጽሞ ደስ አለው። ያን ጊዜውን ከኤጲስቆጶስ ዘንድ ቡራኬ ተቀብሎ ወደ አገሩ ይሄድ ዘንድ ተዘጋጅቶ ወጣ። አሸንፏል፣ ስሙም በክብር ጽፏል። እነሆ የበጎ ነገር ጠላት የሆነ ሰይጣን የዚያን ሰው ልቦናው ወደ እግዚአብሔር እንደተመለሰ ቀናበት። በጉዞ ላይ ሳለ ከባህር መካከል በደረሰ ጊዜ ኃይለኛ አውሎ ነፋስ አስነስቶ ማዕበሉን ከመርከቡ በላይ ከፍ ብሎ እንዲወጣና ከዳር ዳር እንዲደርስ አደረገው። መርከቢቱም ከመስጠሟ የተነሳ በመርከቢቱ ውስጥ የነበሩ ብዙ ሰዎች ሞቱ። ያም ሰው የመርከቢቱን መስጠምና የሰዎችን መሞት ባየ ጊዜ በታላቅ ቃል ጮኾ አሰምቶ ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህም ከታላቅ መከራም አድነኝ። የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ስላየው ታላቅ ክብርና ምስጋና ፈጽሜ አምንብሃለሁ። እኔም በቤት ያሉ ሰዎችም ሁሉ ከኔ ጋር ይመጣሉ፣ እስከ ዕለተ ሞታችንም ድረስ ክርስቲያን ሆነን እንኖራለን ብሎ ተማጸነ። ያን ጊዜ አይዞ፣ አትፍራ፣ አትደንግጥ፣ የሚያገኝህ ነገር የለም፣ ክፉ ነገር ወደ አንተ አይቀርብም የሚል ቃል ከሰማይ መጣ። በዚህም ጊዜ ማዕበሉ ከላይ እስከ ታች ጸጥ አለ። መርከቡም ተስተካክሎ ቀንቶ ሄደ። እሱም በእግዚአብሔር ትእዛዝ አንዳች ክፉ ነገር ሳያገኘው አገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜ ስለ እሱ በመርከብ ውስጥ የተደረገውን ታምራት ሁሉ ለወገኖቹ ቆሎንያ በምትባል አገር ያየውን ሁሉ ለቤተሰቡ ነገራቸው። ከዚያም እኛ የምናመልከው ይህ ፀሐይ ከቶ አምላክ አይደለም፣ ነገር ግን ሕያው ባሕሪ በሚሆነው እግዚአብሔር የባሕሪ ልጁ ኃያል አምላክ በሚሆን ኢየሱስ ክርስቶስን ማምለክ ይገባናል። ይኸውም ሁሉም በእሱ የተገኘ የሰማይና የምድር ፈጣሪ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብሩና ገናነቱን በነገራቸው ጊዜ ታላቁ ፈጽሞ አደነቀ። ከዚያም ሚስት ወዳለችበት ሄዶ እንዲህ አላት፣ ብትሰሚኝ ተነሺ፣ ከኔ ጋር እንሂድ፣ ተጠምቀን ክርስቲያን በመሆን ለክርስቶስ እንገዛ ዘንድ። ፈጽሞ ሁለት ልብ አትሁኚ፣ አትጠራጠሪ። ልቦናሽ ባይወድ ግን አላዝሽም፣ አላስገድድሽም። እነሆ 12 ሚዛን ወርቅና ብር የተረፈ አለኝ፣ እሰጥሻለሁ። አንቺም በአምልኮትሽ ኑሪ፣ እኔ ግን ኃጢአቴ የሚሰረይበት ጥምቀትን እቀበል ዘንድ ሄዳለሁ አላት። ሚስቱም በጎ ምክር መከርከኝ፣ ነገርህም ያማረ የተወደደ ነው። ጌታዬ፣ አንተ የምትሄድበት መንገድ ሁሉ በእውነት ያማረ የተወደደ ነው። እኔም ካንተ ጋር እሄዳለሁ። አንተ የምትሞተውን ሞት እኔም ካንተ ጋር እሞታለሁ አለችው። ሁሉም እርስ በርሳቸው በዚህ ተስማምተው ለመሄድ በመርከብ ተሳፈሩ። እግዚአብሔርም በቸርነቱ በረድኤቱ መርቶ ቆሎንያ ወደምትባል አገር አደረሳቸው። ከዚያም በደረሱ ጊዜ ጳጳሱም የነፍሳቸውን ደህንነት ስላገኙ በጣም ደስ አለው። ወደ ጳጳሱም በቀረቡ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነርሱም መልሰው በትሕትና ቃል አባታችን ሆይ ክብርት በምትሆን ጸሎት የእግዚአብሔር ፈቃዱ ቢሆን አዎን እንወዳለን አሉት። ያን ጊዜ ጳጳሱ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ሥርዓተ ጥምቀቱን ካዘጋጀ በኋላ ያንን ሰው ሚስቱንና ልጆቹን ቤተሰቦቹንም የሃይማኖት ትምህርት አስተምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የዚያ ሰው የቀደመ ስሙ ቂሶን ይባል ነበር። ስሙን ለውጦ ማቴዎስ አለው። ሚስቱንም ሄራኒ አላት። አራቱንም ልጆቹን በጥምቀት ስም ሰየማቸው። ታላቁን የመጀመሪያውን ዮሐንስ፣ ሁለተኛውን እስጢፋኖስ፣ ሦስተኛውን ዮሴፍ፣ አራተኛውንም ዳንኤል ብሎ ሰየሟቸው። ከዚህም በኋላ መሥዋዕት አዘጋጅቶ ቁርባን ሰርቶ የጌታችን የኢየሱስ ክርስቶስ ሥጋውን ክቡር ደሙን አቀበላቸው፣ አቆረባቸው። የቀናች የጸናች ሃይማኖትን እያስተማራቸው ከጳጳሱ ዘንድ 1 ወር ተቀመጡ። ማቴዎስም የተባለ ያ እንግዳ ሰው ከደስታው ብዛት የተነሳ ያለውን ሁሉ ወርቅና ብር ነፍሱ በምትድን ገንዘብ ስለዳነች የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ሰጠ። ዘንዶን አሸንፏል፣ ስሙም በክብር። ከዚህም በኋላ ሁሉም ከጳጳሱ ቡራኬ ተቀብለው ወደ አገራቸው ተመልሰው ሄዱ። የአገሩ ታላላቅ ሹማምንትና ባላባቶችን በታላቅ ክብር ሸኟቸው። የመላእክት አለቃ ቅዱስ ሚካኤል እየመራቸው በእግዚአብሔር ፈቃድ ወደ አገራቸው ተመልሰው ከገቡም በኋላ ለዘመዶቻቸው ታላቅ በዓል አደረጉ። የዕለት ጉርስ፣ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪናን፣ ለባልቴቶች፣ ድሃ አደጎች ለሆኑ ልጆች ቤት የሚሰራ ዘር የሚዘራ ባል ለሌላቸው ሴቶችም ሕዝቡ ፈጽሞ እስኪያደንቁ ድረስ ምጽዋትን መጸወቱ። ስማቸውም በሰው ሁሉ ዘንድ ያማረ የተወደደ የጣፈጠ ሆነ። የበጎ ሥራቸውም ዝና በየአገሩ ሁሉ ተሰማ። ከ2 ወርም በኋላ በ11 ሰዓት
በመጨረሻ የመጣ የተመረጠ ያ ማቴዎስ የተባለ እንግዳ ሰው አረፈ። በሰማይም ፍጹም ዋጋውን ከጧት እስከ ማታ ሲሰሩ ከዋሉት ጋር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ዋጋውን እኩል አገኘ። ልጆቹም ከእናታቸው ጋር ሆነው አባታቸው በሕይወት ሳለ ይሠራው ከነበረው በጎ ሥራ ይልቅ አብዝተው ሠሩ። ዲያብሎስና ሰራዊቱ ግን እነዚህን ቅዱሳን የሚሠሩትን ቸርነትና በጎ ሥራ ባዩ ጊዜ ለክፋት አልታገሱም። በጠላትነት ተነስተው አገረ ገዢዎችን አስነስተው ታላቅ ጥል ያጣሏቸው ጀመሩ። በእነርሱ ላይ በጠላትነት አስነሱባቸው። በግፍ ገንዘባቸውን አዘረፏቸው፣ ሀብታቸውን በዘበዟቸው። ዮሐንስ ግን እናቱንና ወንድሞቹን እንዲህ አላቸው፣ እነሆ እነዚህ ሰዎች አባታችን ከሞተ ጀምሮ ፈጽመው ስቃይ ሲያጸኑብን እናያቸዋለን። ተነሱ፣ ይህችን አገር ለቀን ወደ ሌላ ንጉሥ እንሂድ፣ በዚያም እንኑር። ከአንዱ አገር አስወጥተው ቢሰዷችሁ ወደ ሌላው አገር ሽሹ የሚል ጽሑፍ በወንጌል ተጽፏልና። ሰው ሳያያቸው በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ንጉሥ ሄዱ። በዚያም ሲኖሩ የመላእክት አለቃ የቅዱስ ሚካኤል ጌታ ረዳት ሁነን እያሉ ቀድሞ ያደርጉት ከነበረው አብልጠው መመጽወት ጀመሩ። ሰይጣን ግን አልታገሰም። ንዑዳን ክቡራን የሚሆኑ እነዚህን ሰዎች በሃይማኖት ጸንተው በጎ ሥራ ሲሰሩ ምጽዋት ሲመጸውቱ ባያቸው ጊዜ ታወከ እንጂ የመላእክት አለቃ ቅዱስ ሚካኤል እንዲያሳፍረው አላወቀምና እንደ አንበሳ ያገሳ ያናፋ ጀመር። ከጥቂት ቀናት በኋላ ሀገር የሚጠብቁ ዘበኞች ሴሎም ወደሚባል ባለጸጋ ቤት ሄደው ቤቱን ሰብረው ብዙ ገንዘብ ወሰዱበት። ባለጸጋውም ሄዶ ያቺን አገር ለሚገዛ ለአገረ ገዢው አቤት ብሎ ነገረው። አገረ ገዢውም ፈልጓቸው ብሎ አዘዘና ወታደሮቹ አገር ጠባቂዎቹን ያዟቸው። ስለዚህ የዚያን ባለጸጋ ገንዘብ ያሳዩአቸው ዘንድ ደበደቧቸው። ደብድበው አሰሯቸው። እነሆ ያ ሰይጣን በሽማግሌ ሰው ተመስሎ የሴሎምን ገንዘብ የሰረቀውን ሰው እኔ አውቋለሁ እያለ አገር ለአገር ይዞር ጀመር። በዚህ ዘመን የመጡ እነዚህ 4 ስደተኞች ጎልማሶች ከቤቱ ገብተው ገንዘቡን እንደሰረቁ አይቻቸዋለሁ። ከአገራቸውም ሳሉ ሥራቸው ይህ እንደነበረ እኔ ፈጽሜ አውቃለሁ። አገራቸውም በነበሩ ጊዜ ስለዚህ ነገር ከአገራቸው አስወጥተው ሰደዷቸው እያለ ጮኸ። የአገሩም ሰዎች ይህንን በሰሙ ጊዜ ለሹሙ ነገሩት። ያን ጊዜ በሹሙ ትእዛዝ ይዘው በራስ ጸጉራቸው እየጎተቱ ያለ ርኅራኄ ከሹሙ ዘንድ አደረሷቸው። እናታቸውም በኋላቸው እየሄደች እያለቀሰች ልጆቼ ሆይ አይዟችሁ፣ አትደንግጡ፣ እግዚአብሔር ሊያድናችሁ ይችላል። የምታምኑበት የመላእክት አለቃ የቅዱስ ሚካኤል ጸሎትም ከክፉ ሁሉ ሊያድናችሁ እንደሚችል አውቃለሁ። በእናንተ ላይ ሐሰት ተናግረውባችኋልና እያለች ታረጋጋቸው ነበረ። ይህንንም ስትናገር የእግዚአብሔር ባለሟሎች አትፍሩ፣ እኔ አልተዋችሁም፣ ችላ አልላችሁም። ለዘላለም ምን ክፉ አያገኛችሁ፣ ከክፉ ነገር ሁሉ የምጠብቃችሁ እኔ ሚካኤል ነኝና አሁንም ከሹሙ ፊት ቁሙ የሚል ቃል እነሆ ከሰማይ መጣ። እነሆ የመላእክት አለቃ ቅዱስ ሚካኤልም የንጉሥ መልእክተኛ መስሎ ከሩቅ ሲመጣ ሹሙ ባየው ጊዜ ወንበሩ ተነስቶ በፍርድ አደባባይ ተቀምጦ ያንን ፍርድ ይሰማ ዘንድ ጋበዘውና በፍርድ ሸንጎ ተቀመጠ። ያም ሹም እነዚያን ብላቴኖች አቅርቧቸው ብሎ አዘዘና በቀረቡ ጊዜ እናንተ የሴሎምን ገንዘብ ፈጥናችሁ አምጡ፣ ከፍተኛ ፍርድ ሳይፈረድባችሁ በፊት ስጡት አላቸው። እነርሱም መልሰው በዚህ ሥራ እንዳልገባንበትና እንዳልተባበርንበት የክርስቲያን አምላክ የሚሆን ሕያው ባሕሪ እግዚአብሔር ንዑድ ክቡር የሚሆን የመላእክት አለቃ ሚካኤልም ያውቃል። የመላእክት አለቃ ቅዱስ ሚካኤልም ሹሙን እንዲህ አለው፣ መስፍን ሆይ በእውነት ገንዘቡ የሚገኝበትን ምክንያት እኔ አውቃለሁ። የእነዚህን ጎልማሶች ታናሽ ወንድማቸውን ይዛችሁ እኒህን ሰዎች ካመጧቸው አገርና ጠባቂዎች ቤት አስገቡትና የሴሎም ገንዘብ በጌታዬ በኢየሱስ ክርስቶስ ስም ይገለጽ ብሎ ይጩህ። ስለዚህ ምክንያት እናገኛለን፣ እግዚአብሔርም ያን ጊዜ እውነተኛውን ነገር ይገልጽልናል አለው። ከዚህም በኋላ ሹሙ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ታናሽ ወንድማቸውን አምጥተው ከጠባቂዎች ቤት ያስገቡት ዘንድ አዘዘና ያ ብላቴና በጌታዬ በኢየሱስ ክርስቶስ ስም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሴሎም ገንዘብ ይገለጽ ብሎ ጮኸ። ያን ጊዜ የእግዚአብሔር ቃል መጥቶ ከእንደዚህ ያለ ቦታ ውረዱ፣ ሁሉንም ታገኛላችሁ። ይህ ታናሽ ብላቴናና ወንድሞቹም ከኃጢአት ንጹሐን ናቸው ሲል ከዚያ የነበሩ ሁሉ ሰሙ። ያን ጊዜ ፈጥነው ወደ ዋሻው ወረዱና የባለጸጋውን ገንዘብ ሁሉንም አገኙ። የሆነውንም ሁሉ ለሹሙ ነገሩት። እሱም የንጉሥ መልእክተኛ ተመስሎ ለመጣው ለቅዱስ ሚካኤል ይነግረው ዘንድ በተመለሰ ጊዜ አላገኘውም። በዚህም የተነሳ ፈጽሞ አደነቀ። ዳግመኛም እነዚያን 4ቱን ብላቴኖች በነጻ ሰደዳቸው።
እነርሱም እግዚአብሔርና የመላእክት አለቃ ቅዱስ ሚካኤልን እያመሰገኑ በታላቅ ደስታ ወደ ቤታቸው ገቡ። እነዚያም ቅዱሳን ከበጎ ሥራቸው የተነሳ ሌሎች ያዩትና የሰሙት ሁሉ እስኪያደንቁ ድረስ ሁል ጊዜ የሚሰሩትን ቸርነትና በጎ ሥራን አላጓደሉም። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዳግመኛም ያ የበጎ ሥራ ጠላት የሆነ ሰይጣን አልታገሰም። በእነዚያ ቅዱሳን ላይ ልዩ ልዩ ምክንያት እየፈጠረ ስለ በጎ ሥራቸው ፍጹም መከራ መጣባቸው እንጂ። ከዚህም በኋላ እነሆ እነግራችኋለሁ፣ በዚያች አገር ማታ ማታ ወዳጆቹን ለራት ግብዣ የሚጠራቸው አንድ ሰው ነበረ። የዚያም ሰው ቤቱ በእነዚህ ቅዱሳን ቤት ፊት ለፊት ነበር። ከበሉና ከጠጡ በኋላ ከነሱ አንዱ ወደ ቤቱ ይሄድ ዘንድ ተነሳ። በአገር ጥግም ሲሄድ ጊንጥ ነደፈውና በመርዙ ጠንቅ ሞተ። ከሰውም ወገን የሆነውን ያወቀ የለም ነበር። የአገር ሹማምንት እየዞሩ ሲፈልጉ ያ ሰው ሞቶ አገኙትና ወደ አደባባይ ወስደው ሰውነቱን ሁሉ መረመሩት። ነገር ግን ምን እንደገደለው አላወቁም። በነጋም ጊዜ ጭፍሮች ሊቀብሩት ሄዱ። እነሆ ያ ሰይጣን በሰው ተመስሎ በአደባባይ እየዞረ ከሰው ወገን የዚህን ሰው አሟሟቱን ከቶ ያወቀ የለም፣ እኔ ግን የገደለውን አውቃለሁ። ይህ ነገር ከሌሎች ሰዎች የተደረገ አይደለም፣ የባዕድ ልጆች የሚሆኑ እነዚህ 4 ሰዎች ናቸው እንጂ። በዚህም ነገር እኔ ምስክር ነኝ እያለ ጮኸ። ይኸውም ነገር በአገር ሁሉ ተሰማ። ከዚህ በኋላ ሹሙ ሄዶ ከጢጦስ ለሚባል ንጉሥ ነገረው። ያን ጊዜ ንጉሡ እነዚያን 4 ብላቴኖች እጃቸውን በሰንሰለት ወደ ኋላ አስረው አንገታቸውን አንቀው እየጎተቱ ያመጧቸው ዘንድ አዘዘ። ከንጉሡ ፊትም እስኪያደርሷቸው ድረስ እያዳፉ አመጧቸው። ያን ጊዜ አይዟችሁ፣ አትፍሩ፣ እነሆ የድካማችሁ ዘመን አለፈ፣ ከእግዚአብሔርም ዘንድ በጎ ረፍትን የምታገኙበት ጊዜ ደረሰ የሚል ቃል ከሰማይ መጣ። እነሱን ግን እንደ በደለኛ እንደ ወንጀለኛ ከንጉሡ ፊት አቆሟቸው። እነሆ ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ለሮም ንጉሥ መልእክተኛ ተመስሎ መጣ። ወደ እሱም በቀረበ ጊዜ የመላእክት አለቃ ቅዱስ ሚካኤልና ንጉሡ አንድነት በፍርድ ወንበር ተቀምጠው ብላቴኖቹን ቆመው ባያቸው ጊዜ ቅዱስ ሚካኤል ከሲጦስ የተባለውን ንጉሥ እነዚህ ሕፃናት ያደረጉት ምንድነው? አለው። ንጉሡም የሆነውን ሁሉ ነገረው። ቅዱስ ሚካኤል ንጉሡን በእውነት አላወቅህምን? አለው። ንጉሡም ወታደሮቹን እነዚያን ብላቴኖች አምጡ ብሎ አዘዘ። በመጡም ጊዜ የገደሉት እነዚህ ናቸው አለው። የመላእክት አለቃ ቅዱስ ሚካኤልም እንዲህ አለው፣ በአገራችን ሰው በሞተ ጊዜ የገደለው ባናውቅ፣ እንዲህ በሆነ ጊዜ ያን የሞተውን ሰው ከመካከላችን አስመጥተን ከእኛ ጋር ይነጋገር ዘንድ ማን ነው የገደለው ብለን እሱን እንጠይቀዋለን፣ የገደለውንም ይነግረናል። አሁንም በእውነት የገደለውን ልታውቅ ከወደድክ ያን የሞተውን ሰው ያመጡት ዘንድ እዘዝ፣ እኛም እንጠይቀዋለን፣ እሱም ከእኛ ጋር ይነጋገራል፣ የገደለውንም እናውቅ ዘንድ አለው። ያን ጊዜ ንጉሡ የሞተውን ሰው ሕዝቡ ወደ ተሰበሰበበት አደባባይ ያመጡት ዘንድ አምጡት ብሎ አዘዘ። የመላእክት አለቃ ሚካኤልም ከወንድሞቹ የሚያንስ ዳንኤልን እንዲህ አለው፣ ሄደ የሞተውን ሰው የሰማይና የምድር ንጉሥ በሚሆን በጌታዬ በኢየሱስ ክርስቶስ ስም የሆንከውን ንገረኝ በለው አለው። ብላቴናውም እንዳዘዘው አደረገ። ሰውን የሚወድ እግዚአብሔርም ያን ጊዜ እጹብ ድንቅ የሚሆን ስሙ በቦታው ሁሉ ይመሰገን ዘንድ ወደደ። ያምኑበትም ዘንድ ያንን የሞተ ሰው ነፍስ ከሥጋዋ ጋር አዋህዶ አስነሳው። ንጉሡና የሀገሪቱም ሰዎች ይድኑ ዘንድ ፈቃዱ ሆኗልና። ያም ምውት ከመጣ በኋላ እንዲህ ብሎ ጮሆ አሰምቶ ተናገረ። ንጉሥ ከሲጦስ ሆይ ወዮልህ! የመላእክት አለቃ የኃያላትም አለቃ ከሚሆን ከቅዱስ ሚካኤል ጋር ደፍረ ተቀምጠሃልና። የአገሩ ሰዎች የሚጠሏቸው እነዚህ ሰዎችም ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝም እነሱ አይደሉም፣ ጊንጥ ነድፎኝ በመርዙ ሞትኩ እንጂ። ስለተመረጡ ስለ እነዚህ ጎልማሶች ይቺ በጎ ሥራ ዕድል ፈንታ ሆና ተሰጠችኝ። የመላእክት አለቃ ሚካኤልን አየው ዘንድ የተገባኝ ሆንኩ። ዛሬም እነሆ እግዚአብሔር ያደረገውን ታላቅ ተአምር አያችሁ። አሁንም በፍጹም ልቡናችሁ ወደ እሱ ተመለሱ፣ የልባችሁንም ክፋት ከእናንተ አርቁ። ኃላፊ ጠፊ የሚሆን የዚህን ዓለም ፍቅር ከእናንተ አስወግዱ። ነፍስ የሌላቸው ምውታን ጣዖትን ማምለክን ከእናንተ አስወግዱ። የቀደመ ኃጢአታችሁን እግዚአብሔር ያስተሰርይላችሁ ዘንድ እነዚህ ቅዱሳን ምክንያት የመላእክት አለቃ ሚካኤልን ለማየት በቅቻለሁና ብሎ ተናገረ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በፍጹም ክብር ወደ ሰማይ አረገ። ሕዝቡም ሁሉ ንጉሡን ወደ ሰማይ ሲያርግ አዩት። የሞተውንም ሰው ነፍስ ከእርሱ ጋር ይዞ ሲሄድ ንጉሡና ከዚያ የነበሩ ሕዝቡም ሁሉ ይህንን ታላቅ ታምር ባዩ ጊዜ ፈጽመው ፈሩ። ከብዙ ሰዓት በኋላ በተመለከተው ታምር ንጉሡ አእምሮ ጠፍቶ ነበርና ልቡ ከፍርሃት ተመለሰ። እነሆ ንጉሡም ተነስቶ የዋህ ከሳመውም በኋላ አንተና ወንድሞች እኔ ወደምገዛት ወደዚች አገር የገባችሁበት ሰዓት የተባረከችና የተመሰገነች ሰዓት ናት።
አሁንም የምታምኑበትን የምትድኑበትን ፈጣሪያችሁን ትነግሩን ዘንድ እንጠይቃችኋለን አለ። ዮሐንስም እኛስ የሕያው ባሕሪ የእግዚአብሔር የባሕሪ ልጅ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን ባለው ጊዜ ንጉሡም ሕዝቡም ሁሉ ሕያው ባሕሪ ኢየሱስ ክርስቶስ በእውነት የባሕሪ አምላክ ነው እያሉ አሰምተው ተናገሩ። ያለ እሱም አምላክ የለም አሉ። ዮሐንስም ንጉሡን እንዲህ አለው፣ ፈጥነ ተነስተ ወደ ሮም ንጉሥ ወደ ቆስጠንጢኖስ መልእክትን ላክ፣ የሆነውንም ሁሉ ንገረው፣ አስረዳው። በአገሩ ካሉ ኤጲስቆጶሳት አንዱን ይልክልህ ዘንድ ለምነው፣ በአብ በወልድ በመንፈስ ቅዱስ ስም ያጠምቃችሁ ዘንድ አለው። ያን ጊዜ ንጉሡ ከሲጦስ የመልእክት ደብዳቤ አጽፎ የሁሉ ንጉሥ የሚሆን የኢየሱስ ክርስቶስ አገልጋይ ባለሟል ወደሚሆን ወደ ቆስጠንጢኖስ እንዲህ ሲል ላክ፣ አንተ በምትገዛው አገር ካሉ ኤጲስቆጶሳት አንዱን ልከልን የቀናች የጸናች ሃይማኖት ያስተምረን ዘንድ በእውቀቱና በትምህርቱ ብርሃን ያበራልን ዘንድ ወደ እግዚአብሔርም መርታ የምታደርሰን የጽድቅ መንገድ የምትሆን ወንጌልን አስተምሮ የጥምቀት ልጅነትን ይሰጠን ዘንድ አማኒ ጻድቅ ስለሚሆን ስለ ንጉሡ ደህንነት ይህንን ብታደርግልን የዓለም ሁሉ ንጉሥ የሚሆን ከሃሊነቱ የባሕሪ ከሚሆን ከጌታችን ከኢየሱስ ክርስቶስ ዘንድ የሕይወት ዘውድን ትቀዳጃለህ፣ መንግሥተ ሰማያትንም ታገኛለህ አለው። ንጉሡ ቆስጠንጢኖስም ያቺን የመልእክት መጽሐፍ በታላቅ ደስታ ተቀብሎ አነበባት። ባነበባትም ጊዜ ስለተደረገው ታምራት ፈጽሞ አደነቀ፣ እግዚአብሔርንም አመሰግነው። ንጉሡ ቆስጠንጢኖስም ያንን የእርሱን ደብዳቤውን መልእክትና ንጉሥ ከሲጦስ የጻፈውን ሌላ መልእክት ጨምሮ የኤፌሶን ሊቀ ጳጳስ ወደሚሆን ወደ አባ ዮሐንስ ላከ። የጳጳሳቱ አለቃም ያንን የመልእክት ጽሑፍ ባነበበ ጊዜ በዙሪያውና በየአውራጃ ያሉ አሕዛብ ወደ ክርስቲያናዊነት ስለተመለሱ ፈጽሞ ደስ አለው። ያን ጊዜ ፈጥኖ ተነስቶ ቀሳውስትን፣ ዲያቆናትን፣ አናጉንስጢስን፣ መዘምራንን ከ3 የጸሎት መጻሕፍት ጋር 12 መምህራንን መረጠ። ታቦተ ማርያምንና ታቦተ ሚካኤልን፣ ታቦተ ጴጥሮስና ታቦተ ጳውሎስን ይዞ መሥዋዕት የሚያዘጋጅበትን ንዋያተ ቅድሳትን፣ የወርቅ ጽናዎችን፣ የወርቅ ጻሕሎችን፣ 4 መስቀል፣ 4 የወርቅ ጽዋዎችን፣ 4 የብር ጽዋዎች፣ የወርቀ ዘቦና የሐር መጎናጸፊያዎችን፣ ለእያንዳንዱ ታቦት 4 የወንጌል መጽሐፍት፣ የሐዋርያው የጳውሎስ መጽሐፍ፣ የሐዋርያትን ሥራ የሚናገር መጽሐፍ፣ የዳዊትን መዝሙሮች፣ ሌላውንም ለቤተ ክርስቲያን የሚያስፈልገውን ሁሉ አዘጋጅቶ ፈጸመ። ከዚህም በኋላ እግዚአብሔር መንገዳቸውን ያቀናላቸው ዘንድ ጸሎት አድርገው በፍጹም ደስታ ጉዟቸውን ቀጠሉ። ንጉሡም ሕዝቡም ሁሉ ከፍ ያለ አቀባበል አደረጉለትና ከሱ ዘንድ ቡራኬ ተቀበሉ። ንጉሡም የሆነውን ነገር ሁሉ ለሊቀ ጳጳሱ ዮሐንስን እያሳየ እግዚአብሔር ስለዚህና ስለ ወንድሞች ይቅር አለን ብሎ ነገረው። በነጋታውም ሊቀ ጳጳሱ ንጉሡን ቤተ ክርስቲያን ሥራ ብሎ አዘዘው። እንግዲያ ስለ ቤተ ክርስቲያን የሚገባ እንደሆነ እናይና እንመረምር ዘንድ ተነስ እንሂድ አለውና አንድነት ሄደው ቤተ ክርስቲያን የሚሰሩበትን ቦታ ባዩ ጊዜ የተመቸ ሆኖ ስላገኙት ሊቀ ጳጳሱ ደስ አለው። ንጉሡም ቤተ ክርስቲያን እንሰራ ዘንድ አዋጅ ንገሩ ብሎ አዘዘና አዋጅ ነጋሪ በአገር ሁሉ ዞሮ አዋጅ ነገረ። ሕዝቡም ሁሉ ድሃውም ባለጸጋውም ቀኛዝማቹም ቢትወደዱም ተሰበሰቡ። ንጉሡም ከጌታችን ከኢየሱስ ክርስቶስ በረከትን ያገኝ ዘንድ እንደ ሕዝቡ በእጁ ጭቃና ኖራ ደንጊያ እያቀበለ የሥራው ተካፋይ ሆነ። በእግዚአብሔርም ፈቃድ በ44 ቀን ሰርቶ ስለፈጸመ ሊቀ ጳጳሱ በሥጋዋም በሕሊናዋም ድንግል በምትሆን አምላክን በወለደች ብርሃን ዘባማን የሚባል ጌታችን የኢየሱስ ክርስቶስ እናቱ ንዕድ ክብርት በሆነች በእመቤታችን ስም ያችን ቤተ ክርስቲያን ሰየማት፣ አከበራት፣ ባረካት። ንጉሡም የሚጠመቁ ብዙ ሰዎችን አያለው፣ የቤተ ክርስቲያን የማጥመቂያ ቦታዎች ሳይዘጋጁ እነዚህን ሁሉ ሰዎች ወዴት ታጠምቋቸዋላችሁ? አለ። ብሉዕ አዋቂ ዮሐንስም መልሶ ንጉሡንና ሊቀ ጳጳሱን በአገራችን በከተማችን በስተ ምስራቅ በኩል ባሕር አለ፣ እሱም ለዚህ ታላቅ ክብር የሚገባ ይመስለኛል አላቸው። በዚያኑ ጊዜ እግዚአብሔር ጸጋን የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ከሰማይ ተሰማ። ንጉሡም ሊቀ ጳጳሱም ሕዝቡም ሁሉ በሰሙ ጊዜ አደነቁ። ሕዝቡም ሁሉ ይሰብሰቡ አለና ለቡራኬ ተሰበሰቡ። ሊቀ ጳጳሱም እየጸለየ በዚያች ዕለት ታላቅ ታምር ተደረገ። ሊባርካቸውም በቀረበ ጊዜ ሕዝብ ሁሉ ከሊቀ ጳጳሳቱ ጋር ይደሎ ይደሎ የሚል ድምፅ ከሰማይ ሰሙ። የጥምቀቱንም ጸሎት ከፈጸመ በኋላ ወደ ማጥመቂያው ወዱ ብሎ አዘዛቸው። ያን ጊዜ ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ በመጮህ ወደ ባህሩ እየዘለሉ ገቡ። ንጉሡና ሕዝቡም ሁሉ ከተጠመቁ በኋላ ሊቀ ጳጳሱ ወደ ቤተ ክርስቲያን ገብቶ ዮሐንስን ኤጲስቆጶስነት ሾመው። 3ቱንም ወንድሞቹን አንዱን ቄስ 2ቱን ደግሞ ዲያቆናት አድርጎ ሾማቸው። ለንጉሡም ስሙ አጋላስ የሚባል ልጅ ነበረውና ለእሱም የዲቁና ማዕረግ ስለሰጠው ሕዝቡ ሁሉ ደስ አላቸው።
ከዚያም ሊቀ ጳጳሱ የቅዳሴውን ሥርዓት ይሠራ ዘንድ በጀመረ ጊዜ ንጉሡም ሕዝቡም ሁሉ እንደዚህ ያለውን ድንቅ ታምራት በመስማታቸውና በማየታቸው ፈጽመው አደነቁ። በዚያም ሀገር መሥዋዕት አዘጋጅቶ ሥጋውን ደሙን ሲያቀብላቸው የመጀመሪያ ጊዜ ነውና ሥጋውን ደሙን ከተቀበሉ በኋላ የጳጳሳቱ አለቃ ከሳቸው ወገን ለእያንዳንዱም ቡራኬ ሰጥቷቸው በታላቅ ደስታ ወደ የቤታቸው የገቡ ዘንድ አሰናበታቸው። የጳጳሳቱ አለቃም የቤተ ክርስቲያንን ሥርዓት እያስተማራቸውና እየመከራቸው 2 ወር ያህል ከተቀመጠ በኋላ በታላቅ ክብር ወደ አገሩ ተመልሶ ሄደ። ሊቀ ጳጳሱና ንጉሡ ከሲጦስ ከዚህ ጊዜ ያደረሰን ከዚህ ክብር ያበቃን ተመስገን ብለው እግዚአብሔርን አመሰገኑት። ንዑድ ክቡር የሚሆን ዮሐንስን ወንድሞቹንም አከበሯቸው፣ ከፍ ከፍ አደረጓቸው። የእግዚአብሔርን መንግሥት ለማስተማርና ለማሳወቅ ተልከዋልና። ከጥቂት ዘመን በኋላ ኤጲስቆጶሱ ንጉሥ ከሲጦስን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተክርስቲያን እንስራ አለው። ንጉሡም ኤጲስቆጶሱን አባቴ ሆይ የወደድከውን አድርግ፣ እነሆ እኛ ያዘዝከንን ሁሉ እንፈጽም ዘንድ ይገባናልና አለው። ንዑድ ክቡር የሚሆን ኤጲስቆጶስ ዮሐንስም የአገሩ ሰዎች ሁሉ በፍጹም ትጋትና ድካም እየረዱት በ10 ወር ቤተ ክርስቲያኒቱን ሰርቶ ጨረሰ። ከዚያም ኅዳር በባተ በ12 ቀን ቤተ ክርስቲያኑን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ሰይሞ ቀደሳት፣ ባረካት። የቅዱስ ሚካኤል በዓል ከቅዳሴ ቤተ ክርስቲያኑ ጋር በአንድ ውሎ ነበርና። ቅዳሴውም ከተፈጸመ በኋላ ኤጲስቆጶሱና ንጉሡ የአገሩም ሰዎች ሕዝቡም ሁሉ ተሰብስበው ኔሮን የሚባል ጣዖት ወዳለበት ቤት ሄደው ጣዖቱን ሰበሩት፣ ቤቱንም አፈራረሱት። መንበሩንም ገለባብጠው በእሳት ባቃጠሉት ጊዜ በጣዖቱ አድሮ የነበረ ሰይጣን ዮሐንስ ሆይ ፈጽመህ አደከምከኝ፣ ከማደሪያዬም አስወጥተህ ሰደድከኝ እያለ ጮኸ። ንጉሡም በዚያ ቦታ ላይ ወንጌልን ባስተማሩ በቅዱስ ጴጥሮስና በቅዱስ ጳውሎስ ስም ቤተ ክርስቲያን ይሠሩ ዘንድ ሕዝቡን አዘዘ። ንዑድ ክቡር የሚሆን ዮሐንስም ሁሉን በቀናች በጸናች ሃይማኖት ጸንታችሁ ኑሩ እያለ በሚያጽናናቸው ጊዜ ታላቁም ታናሹም ሁሉ አከበሩት። የመላእክት አለቃ የቅዱስ ሚካኤል በረከቱና ረድኤቱ ቸርነቱ በሁላችን ላይ ለዘላለሙ ጸንቶ ይኑር አሜን። ዘንዶን አሸነፈ